አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው አልሐምዱሊላ። እናንተስ እንዴት ናችሁ? እህቶቼ ባለፈው በለቀኩት ቪዲዮ ባነበብኩት ጥቅስ የተሰማችሁ ስሜት ሁላችሁም አጋርታችሁኛል። በጣም ነው የማመሰግነው። የሁላችሁም አስተያየት በጣም ደስ የሚልና የሚያጽናና ገንቢ የሆነ አስተያየት ነው። ክበሩልኝ። ከልብ አመሰግናለሁ ውድ እህቶቼ። ያው እናንተ የተሰማችሁ ያለው ስሜት የሁላችንም ስሜት አንድ አይነት መሆኑ ደግሞ ይገርማል፣ ሀቂቃ ማለት ነው። እና ውድ እህቶቼ የሁላችሁንም ኮሜንት አንብቤ ያለሁኝ። የሁላችሁም ኮሜንት በጣም ደስ የሚል ነበረ። ከዛ መሀል ግን እህት ሳራ የጠቀስሽው ነገር ነበረ። አንዴ ከወለድን ልጆቻችን ጥለን መምጣት የለብንም ነበረ። ተቸግረንም ቢሆን እዛው ማሳደግ ነበረብን። ነገር ግን ከዚህ በኋላ ያሉ እህቶች እኛ እንደ ወጥተናል እንደዛ ባያረጉ ልጆቻቸውን እንደምንም ተቸግረውም ቢሆን ቢያሳድጉ የሚል አስተያየት ነበረ የሰጠሽው ሳሪ። እውነት ለመናገር እኔ እንደዛ ሞክሬ ያለሁ። እውነት ለመናገር ልጄን ጥዬ ላለመምጣት በጣም ብዙ ነገር ሞክሬ ያለሁኝ። ሀታ ትዝ የሚልሽ ከሆነ ላይቭ ላይ መጥቼ እንኳን ነግሬሽ ነበረ። በሆነ አጋጣሚ ልጄን ይዤ ሰው ቤት ሰርቼ ያውቃለሁኝ፣ ማለት ጥያት ላለመምጣት ማለት ነው። እና ከባድ ነው፣ ግን ሊሆን አልቻለም። ሞክሬያለሁኝ፣ አልሆነልኝም። ስደት በቃ የመጨረሻ አማራጭ የሆነ ነው የመጣሁት ማለት ነው። እና ብቻ አላህ ይርዳን ሁላችንም። እውነት ለመናገር እናትነት በስደት ላይ በጣም ነው የሚከብደው፣ በጣም ማለት ነው። እና አላህ ባሉበት ልጆቻችን ሰላም ያደርግልን፣ ቤተሰቦቻችንም ሰላም ያደርግልን። እና ሁላችሁም ለሰጣችሁኝ አስተያየት ከልብ አድርጌ አመሰግናለሁኝ። ሁላችሁም ቤተሰብ የናፈቃችሁ ልጆቻችሁ የናፈቃችሁ በሙሉ በሰላም በጤና ምኞታችሁ ተሳክቶ ከቤተሰባችሁ የምትገናኙበት ቀን አላህ ቅርብ ያደርግልን ለሁላችንም። ውድ እህቶቼ ዛሬ ያቀረብኩላችሁ ጥቅስ ኢንሻአላህ አሁን እሱ ለማንበብ ወደ እሱ ሄዳለሁኝ። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ውድ እህቶቼ የዛሬ ጥቅስ እነሆ። እህቴ ሆይ ስደት ማለት ሰውነት መራቅ ብቻ አይደለም። ስደት ማለት በትዕግስት እሳት ውስጥ አልፎ ለትልቅ ስኬት መብቃት እንጂ። ዛሬ በሰው ሀገር ስትንከራተቺ ጎንሽ የሚያሳርፍ አልጋ ባይኖርሽም በልብሽ ውስጥ ግን ለልጆችሽ የሚሆን ትልቅ ቤት እየገነባሽ እንደሆነ አትዘንጊ። ያ የሚናፍቅሽ የልጅሽ ሳቅ፣ ያ የምትወጃት የሀገርሽ አየር፣ ዛሬ ለምትከፊው መስዋዕትነት ሁሉ ነገ ትልቅ ካሳ ይሆንሻል። እጆችሽ በስራ ቢዝሉ፣ አይኖችሽ በእንባ ቢሞሉ፣ ፈጣሪ ግን የልፋትሽን ውጤት ሊሰጥሽ በመንገድ ላይ ነው። ለካስ ጠንካራ እናት ማለት ያለችበት ቦታ ምቾት ያለው ሳይሆን በችግር ውስጥ ሆና ለሌሎች ተስፋ የምትዘራ ናት። ስለዚህ ዛሬን አትዘኝ። ዛሬ የምታልፊበት ጨለማ ለነገው ብርሃንሽ መነሻ ነው። አንቺ የትም ቦታ ብትሆኚ ክብረት ነሽ። አንቺ የቤተሰብሽን ምሰሶ ነሽ። ነገ ሀገርሽ ላይ በኩራት ስትቆሚ የዛሬው ትዕግስትሽን እንደ አክሊል በራስሽ ላይ ይደፋል ይላል እህቶቼ። እና አብሽሩ ውድ እህቶቼ፣ ነገ የተሻለ ቀን ነው ኢንሻአላህ። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን አበረታቱኝ። እና ይህ ይመስል ነበር ጥቅሱ። እንደምትወዱት ተስፋ አደርጋለሁ። እኔ ወድጄ ሆኖ ለእናንተ ያቀረብኩት ውደቶቼ። እንደዚህ አይነት ጥቅሶች እያነበብኩ ማቅረቤ ከወደዳችሁ ታሪፍ ነው ካላችሁ እንደወደዳችሁት ነግራችሁኛል። እንድቀጥልበት አስተያየታችሁ አሁንም አይለየኝ። ሌላ ደግሞ ምናልባት ከዚህ የተሻለ እስቲ ሀሳብ ካላችሁ አይ በዚህ መልኩ ብታቀርቢ፣ ስለ እንደዚህ አይነት ነገር ብታቀርቢልን የምትሉት ነገር ካለ ሀሳባችሁ አስተያየታችሁ እቀበላለሁኝ። እና እኔ በባህሪ እንደዚህ አንዳንድ ጥቅሶች የሆነ ስሜቴን ይገልጹልኛል። የሆነ ሶሻል ሚዲያ ዞር ዞር ስለ ራሱ ካገኘኋቸው ሳነባቸው የሆነ ስሜት ይፈጥሩብኛል። እና ምናልባት እንደዛም ይሆናል እናንተም በሚለው ነው የማቀርበው። አንዳንዴ ጥቅሶች በጣም ትርጉም አላቸው፣ ስሜትን በደንብ ነው የሚገልጹት። እና እስቲ ሀሳባችሁ ታጋሩኛላችሁ። ስለ ሁሉም ነገር ከልብ አመሰግናለሁ። እስከዛሬም እየሰጣችሁኝ ያለው አስተያየት በጣም ደስ የሚል ገንቢ ነው እና በጣም ነው የማመሰግነው ሁላችሁም። እኔ በጣም ነው የምወዳችሁ። በያላችሁበት አላህ ሰላም ያድርጋችሁ።
መልካምን ሁሉ እመኝላችኋለሁኝ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ባይ ባይ።